የህብረተሰብ ትዕይንቶች የጤና ስጋቶች ልየታ ዳሰሳ የአሰልጣኞች ስልጠና ተሰጠ። በሀገራችን የተለያዩ ሃይማኖታዊ፣ ባህላዊና ስፖርታዊ ክንውኖች የሚካሄዱ ሲሆን የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከባለድርሻ አካላት ጋር በመሆን በእነዚህ ቦታዎች ላይ የህብረተሰቡን ጤና ለመጠበቅ ዘርፈ ብዙ ስራዎችን እየሰራ ይገኛል። ኢንስቲትዩት ስራዎችን በማዘመንና መረጃን መሰረት ያደረገ አሰራር ስልቶችን በመዘርጋት አይበገር የጤና ስርዓትን ለመዘርጋት እየሰራ ሲሆን ከዚህ ጋር ተያይዞ በሀገሪቱ ውስጥ ለሚካሄዱ የህብረተሰብ ትዕይንቶች ላይ ሊከሰቱ የሚችሉ የህብረተሰብ ጤና ስጋቶችን በመለየት ስጋትን ቀድሞ መቀነስ የሚያስችል ሰነድ በማዘጋጀት ከሁሉም ክልል ተውጣጡ ባለሙያዎች አሰልጣኙ ስልጠና ተሰጥቷል። ስልጠናውን በቀጣይ በሀገሪቱ ለሚካሄደው አገራዊ የህብረተሰብ ትዕይንት ስጋት ልየታ ዳሰሳ ላይ ክልሎች አስፈላጊውን ሙያዊ ድጋፍ እንዲያደርጉ ብሎም ከባለድርሻ አካላት ጋር በመሆን የአቅም ክንውን ስራዎችን በማገዝ ይህንን የአሰራር ስልት እስከ ወረዳ ድረስ ለመዘርጋት እንዲችሉ ያግዛል ተብሏል።